ሰላም ውድ የቻናላችን ተከታታዮች፣ ዛሬ ቦሌ ኤድና ሞል ላይ ተገኝቻለሁ። ቦሌ ኤድና ሞል ላይ ደግሞ ዲማ ሆፕ ሪል ስቴት አለምነሽ ፕላዛ ቀጥሎ እያስገነባ ያለው እጅግ በጣም ቅንጡና ሌክዠሪ አፓርትመንት አለ። ስለዚህ አፓርትመንት ትንሽ መረጃ ልስጣችሁ። ይህ አፓርትመንት በቦሌ መድኃኔዓለም ወይም ደግሞ ቦሌ ሃይ ስኩሉ ፊት ለፊት አዲስ አበባ ስቴዲየም አቅራቢያ እየተገነባ ያለ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። G+24 ሆኖ 3 ቤዝመንት ፓርኪንግ፣ 3 ኤሌቬተር ሊፍቶች፣ ጂም፣ ስፓ፣ የከርሰ ምድር ውሃ፣ ስዊሚንግ ፑል እና አሚኒቲዎችን ያጠቃለለ እጅግ በጣም ቅንጡና ሌክዠሪ አፓርትመንት ነው። ታዲያ መኖሪያ ቤቶችንና የንግድ ሱቆችን በጋራ የያዘ ሚክስድ ዩዝ አፓርትመንት ወይም ደግሞ ሞል ስታንዳርድ አፓርትመንት ነው። የንግድ ሱቆቹ ናቸው የምታዩቸው። ከግራውንድ እስከ 6ኛ ድረስ የተናጠል ዲጂታል ካርታ የተዘጋጀላቸው የንግድ ሱቆች ናቸው። በቦሌ ኤድና ሞል እየሸጥን ያለ ነው ስቲል ነው። የንግድ ሱቆቹን ከግራውንድ ድረስ ማግኘት ትችላላችሁ። ስቲል ነው፣ አልጨረስንም እስካሁን ድረስ። የንግድ ሱቆቹን ከግራውንድ ጀምራችሁ እስከ 6ኛ ድረስ ከ20 ካሬ ጀምራችሁ ከምትፈልጉት የካሬ አማራጭ በቦሌ ኤድና ሞል ዛሬ የንግድ ሱቅ ባለቤት መሆን ትችላላችሁ። መኖሪያ ቤት ደግሞ ስትፈልጉ ከባለ 2 መኝታ እስከ ባለ 4 መኝታ ድረስ በ50% ቅድመ ክፍያ መኖሪያ ቤቶችና የንግድ ሱቆችን ደግሞ በ30% ቅድመ ክፍያና በ25% ቅድመ ክፍያ በመሀል ቦሌ ኤድና ሞል ብትኖሩበት መሀል ከተማ ብዙ የመንገድ አማራጮችና ብዙ ኢንተርናሽናል ተቋማት በሚበዙበት በቦሌ ኤድና ሞል ብታከራዩት ደግሞ ጥሩ የኢንቨስትመንት ሬት ያለበት ኤሪያ ነው። ብዙ ኢንተርናሽናል ሆቴሎችና ብዙ ኢንተርናሽናል ኦርጋናይዜሽኖች ያሉበት ኤሪያ ነው ቦሌ ኤድና ሞል። ታዲያ እዚህ ባለ 2 መኝታ መኖሪያ ቤት ቢኖራችሁ ስትሹ የምትኖሩበት አሊያ ደግሞ ብታከራዩት ከምንም በላይ ለገስት ሃውስ አዋጭ የኢንቨስትመንት አማራጭ ነው የሚሆነው ማለት ነው። አዲስ አበባ ስቴዲየም አለ። ለንግድ ሱቆቻችሁ የንግድ ሱቆችን ስትገዙ ሙሉ በሙሉ ከስተመሮች ጋር ነው የምትገዙት። ቦሌ ኤድና ሞል ነው። ምንም አይነት የንግድ እንቅስቃሴ የሞቀበት ኤሪያ ነው ቦሌ ኤድና ሞል። ታዲያ ከካሬ ጀምራችሁ የንግድ ሱቆችን መኖሪያ ቤት ደግሞ ከባለ 2 መኝታ እስከ ባለ 4 መኝታ ድረስ በ50% ቅድመ ክፍያ የተናጠል ዲጂታል ካርታ አዘጋጅተን አሁን ላይ በመጠናቀቅ ላይ ያለ አፓርትመንት እየሸጥን ነው የምንገኘው። እናንተም ስለነዚህ አፓርትመንቶችና የንግድ ሱቆች መረጃ ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ኮንታክት ብታደርጉኝ ሙሉ መረጃ ምሰጣችሁ ይሆናል ማለት ነው። ዛሬ ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ እያስገነባ ያለው አፓርትመንት ስለሱ መረጃ ሰጧችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።